አይ መምጣቱ ይቅርብኝ ብላ ለትኬት ያዘጋጀችውን 100,000 ብር ነው የለገሰችውና በጣም ደስ ይላል። ቢኒሽ የ37 ቀን እንቅስቃሴውን እንዴት እያየው እንዴት እየተከታተለ? በጣም አስገራሚ ነው። አስገራሚ ነው። ከዛ በፊት ነው እናንተ የጀመራችሁት። የ37ቱ ህዝብ አደባባይ ላይ የማያውቀው ነው እንጂ ስንት ዓመት ነው? በጣም 2-3 ዓመት ነው። 2 ዓመት አረጀም መቄዶንያ የእንትኑ ነው ይሄ እንቅስቃሴው ይሄ ራሱ ሳይህ ሲንቀሳቀስ መቼም እንትን ብሎብናል እና ይሄ ነገር ተሳክቶ ህልማችሁ ተሳክቶ ማየትን ነው አሁን የሁላችን ምኞት። ምክንያቱም የስንት ጊዜ ልፋት የስንት ጊዜ ሀሳብ እንደሆነ እንዴት እዚህ ጋር እንደደረሰ በቅርብ የምናውቅ ሰዎች ልባችሁ ውስጥ ያለውን ነገር እናውቀዋለን እና በጣም ትልቅ ሀሳብ ነው። ትልቅ ነገር እየተደረገ ነው። እስቲ ከኔም ሲደውሉልኝ የነበሩ ሰዎች ነበሩ። እስቲ እንጠብቃለን የእነሱንም እንትን ግን ይሄ ትልቅ የመከታተል ነገር ግን አጋጥሞ ያውቃል? ያው እንዴት እያየኸው ነው? እሱም በጣም የሰውን እንቅስቃሴ እንደው ያለው በጣም ጥሩ ነው ማለት ያው ደግነት እኮ እኛ ሀገር ውስጥ እንትን አይደለም። በጣም እንትን የምትለው ነው ኪነ ጥበቡ ሰው የአርቱ ህብረተሰብ የሚያደርገው እንቅስቃሴ የራሱን አስተዋጽኦ ቢያንስ ገብቼ የሆነ ነገር አድርጌ ተናግሬ የሚለው ነገር እንታያለህና እንግዲህ በዚህ አይነት እኛም በሙያችን የሆነ ነገር ማድረግ እንደሚገባን እያወራን ነበር። ምናልባት ላይቭ ቲያትር ልናቀርብ እንችል ይሆናል ወይ የሆነ ነገር ማቅረብ ሊኖርብን ይችላል። ምክንያቱም አሁን እንደምናየው ሙዚቃዎች ይቀርባሉ፣ ሌሎች የተለያዩ ነገሮች ይቀርባሉ፣ ምናምን ቀልዶችም ኮሜዲያኖችም ሲቀርቡ የተለያዩ ነገሮች አይቻለሁ እንትናቸውንም እና ምን እናርግ ምናምን ትላለህ። በምን ይሄን ነገር እናግዝ የበለጠ ትላለህና እስቲ እያሰብን ነው እየተመካከልን ነው። በተለይ ደግሞ ያው በቋሚነትም አንዳንዴ እንዲህ አይነት ነገሮች ይሄ ወቅታዊ ነው። ህንፃውን ከመጨረስ አንጻር የሚደረግ ገቢ ማሰባሰቢያ ነው። በቋሚነትም የሚቀጥል ነገር ስለሆነ እንደ ሙያ እንደተባለው አንዱ ነገር ይሄ ሶሻል ሬስፖንሲቢሊቲ የሚባለው ነገር ስለሆነ በሆነ ጊዜ አንዴ እንኳን በቋሚነት ወደፊት እንደዚህ ስራዎች የሚሰሩበትንም ነገር በተለይ ቢኒሹ በደንብ እውነት ለመናገር በደንብ ተጽዕኖም ፈጣሪ ነው። በየትኛውም ሙያ በሙዚቃውም ብትገባ፣ በቲያትሩም ብትገባ፣ በፊልሙም ብትገባ በሁሉም ዘርፍ ቢኒሹ ትልቅ ተቀባይነት ያለው ሙያተኛ ነው። እንደገናም ደግሞ የቲያትር ማህበሩንም እየመራ ያለው ቢኒሹ ነው። በጋራ ሆነን ሁላችንም በአንድ ላይ ቆመን አስተባብረን አርቱ ትልቅ ለውጥ ያመጣል። አይተናል። የቀደሙት አባቶቻችንም የሰሩትን ነገር አይተናል። በዚህም ዘመን ደግሞ ከልብ ከተነሳን በደንብ ይሰራል ብዬ አስባለሁኝ። እውነት ነው። ያው ቢኒ ያነሳው ሀሳብ በጣም ትክክለኛ ሀሳብ ይመስለኛል። ምክንያቱም ሁሉም የየራሱን በሙያተኛ ደንብ ሁሉም የየራሱን ነገር እያስተዋጽኦ እያደረገ ነው። ቢኒ እንግዲህ ጻፈ አድርጎ እዚህ ጋር ደግሞ እኛ ተወን አድርገን በብዙ አይነት ነገር ደግሞ ከጋፋዎቹ ደራሲያን እኮ በነገራችን ላይ የግድ ተጠንቶ ብቻ የሚሰራ አይደለም ቲያትር። ትክክል። እያነበብንም አንድ ቲያትር ልናቀርብላቸው እንችላለን። ትልቁን ቲያትር እንደውም አካሄዱን ማሳየት ነው። በዛ እንዴት ድካም እንዳለው እንዴት ነከሌን ብለን ካስት አድርገን አንድ ከታዋቂ ደራሲዎች አንዱን አስፈቅደን ከአንጋፋዎቹ አንዱን እዚህ ልናቀርበው እንችላለን። እየተነበበ ይቀርባል። አሪፍ ቫራይቲ ነው እንዴ! በጣም በዛ ላይ እንዳለጌታ ሞክሮታል። መሸጥም እንችላለን እኮ አይደለ? የንባብ መሸጥ እንችላለን ማለት ነው። ማለት ይሄኛውን ቢኒ ያነሳውን ሀሳብ እኮ ልትወና አሁን በየቤታቸው ቁጭ ብለው ሰዎች ከፍለው እንዲያዩ ማስታወቂያ ይነገራል። በዚህ ልክ ነው እኮ ተዋናዮቹ እነማን ናቸው ይባላል። ትዕይንት አንድ ይቀርባል። አስፈቅደን አንጋፋዎቹ ደራሲያን ቢሆን ደግሞ የበለጠ ጥሩ ነው። ንባብ ነው፣ እንዲነበብ ነው የተጻፈው። ከትላልቆቹ ደራሲያን ፈቃዳቸው ከሆነ ከአንጋፋዎቹ ትክክል። ስለዚህ የንባብ ስለሆነ እያነበብክ ስለሆነ የምትጫወተው ታሪኩን ስቶሪውን አለ። እንደዚህ አይነት ንባብ ስሜትንም እየቀላቀልክ ምን እያልክ ስታነብ የሆነ ነገር አለ። በጣም ትክክል። ስለዚህ የሚገርም ሀሳብ ነው። እያለ ነበር ሊሆን ይችላል ወይ መንግስቱ ለማ እሳቸውን ጠልፎ በክሴን ሊሆን ይችላል ወይ ሌሎችም ደራሲውን የውድነህ ክፍሌን የሆነ ቲያትር ሊሆን ይችላል። ፈቃደኛ የሆነ ሰው የራስህም አለ እኮ እኔማ ፈቃደኛ ነኝ። ሀሳቡን ያመጣው በጣም ደግሞ የሚወደዱ አሉ። ቤተሰቦች ፈቃደኛ ሆነው ቢፈቅዱልን ለምሳሌ
ከዛ ውስጥ አንዱን እንደ ቲያትር የግድ ማለት ሙሉ ፐርፎርማንስ ሙሉ ኮስቹም አያስፈልግም። ግን ቲያትር እናቀርባለን፣ የንባብ ቲያትር ተብሎ የሬዲዮ ድራማ እንደሚቀርበው። ከዛ ግን ይሄ የተሻለ የሚሆነው ምንድነው እንቅስቃሴ ያለው ህይወት አለው። ያንን ቀን ግን የተሻለ ተመልካች በደንብ ቀድሞ ተነግሮ ማስታወቂያ ቢኒሹ እንዳለው ደራሲ ከሌ አዘጋጅ ከሌ ተዋናይ ከሌ ለዚህ ፕሮግራም ብለን እናዘጋጀዋለን። ኧረ በደንብ ይገለጻል። አንዳንድ አክተሮች አሉ በነገራችን ላይ በጣም የሚያሳቅቁት ደግሞ ችለውት ሊመጡ ይችላሉ። ብቻቸውን ጣል አድርገውት እዛው ተጥሎ ቁጭ ካለ ጉድ ነው። ችለውት ሊመጡ ይችላሉ። ግን እሱ የተነበበ ይቻላል ሊሰራ ይችላል እና አማራጮች ብዙ አሉ። በጣም ደስ ይላል።